የነበራቸው ተአምራቶች ሙታን ማስነሳት፣ አይን ማብራት፣ እነዚህን ሁሉ ማነው ሲሰራለት የነበረው? አምላኩ ነው አይደለም? ከአባቱ ከአብ ጋር እና በራሱ ስልጣን በአባቱ ከአብ ጋር ነው የሚሰራው። ምክንያቱም እንዴት ይሄንን አልሸካልከኝ ማለት ነው። በሰንበት እንዴት እንትን ይላል ብለው ባሉ ጊዜ አይሁዶች ሰንበትን በጣም ያከብሩ ስለነበር ሰንበትን አባቴም ይሰራል እኔም እሰራለሁ አለ። አባቱ ምን ነበር በሰንበት የሚሰራው? አምላኩ ነው ሲያደርግለት የነበረው። ማስረጃ ልስጥሽ ያለሽ አምላኩ። ቆይ አሁን ይሄን እያልኩህ መልስልኝ። በሰንበት አባቱ ምን ነበር የሚሰራው ነው ጥያቄ። እኔ ልመልስ ደግሞ በተሻለ አይደለ? ኢየሱስ ክርስቶስን አምላኩ ስልጣን ሰጥቶታል አይደለ? ማንኛውንም ነገር ቢያደርግ ስልጣን ሁሉ በሰማይ በምድር። ቆይ ሰጥቶታል አልሰጠውም አይደለም። አሁን መልስልኝ። አባቴ ይሰራል እኔም እሰራለሁ ሲል አንተ አዳም ተረጋጊ። ልመልስ እኮ አንቺ የምትጠብቂውን መልስ አይደለም እኔ መልስልሽ። የኔን መልስ ለእኔ ተይው። ክርስቶስ ማንኛውንም ስራ ቢያደርግ ከአምላኩ በተሰጠው ስልጣን ብቻ ነው ሊያደርግ የሚችለው። ይህ ደግሞ ፍጡር እንደሆነ ያሳያል። ፍጡር ነው ስልጣን የሚሰጠው፣ ፈጣሪ በፍጹም ስልጣን አይሰጥም። ቦታቸው አለ አይደለ? ፍጡር ነው ስልጣን የከበረ ነው። እውነት ነው። አምላክ ያልሆነውን ስጋ አምላክ አድርጎታል። እውነት ነው። ግን አሁን እኔ ጥያቄ ማለት ነው አሁን አንተ የምትለው አባት ከአላህ ነው ብለህ ለማገናኘት ነው። ሲጀመር አላህና አብ የሚያገናኛቸው ነገር የለም በፍጹም ማለት ነው። በፍጹም አያገናኛቸው። ችግር የለውም። አለቀም። ተይዘሻል እኮ በብዙ መንገድ እያመለጥሽ ነው አንቺ። ከዛ ወደዚህ ከተአምሮ አመለጥሽ። አሁን ወደ አላህ ችግር የለውም። እሺ የአረብ ክርስቲያን አለ የለም? የአረብ ክርስቲያን አለ የለም? ግብፅ ኦርቶዶክስ ምንድን የአረብ ክርስቲያን አለ የለም? አለ ሞልቷል። አምላክን ማን ብለው ነው የሚጠሩት? አለ አምላክን ማን ብለው ነው የሚጠሩት? እንዴ እነሱማ በቋንቋቸው አላህ ማለት ፈጣሪ ማለት ስለሆነ በቋንቋቸው አመልኩታል። አላህ ሲሉ ግን ለምን ታዲያ ሙስሊም አልተባሉም? ቆይ አንዴ ሁሴን እዚህ ጋር ያዝና እና ለምን ሙስሊም አልሆኑም ነው? አላህ የእናንተን አላህ ከሆነ ለምን ሙስሊም አልሆኑም? ለምን ሙስሊም አልሆኑም? እሺ አምላክን ማን ብለው ነው የሚጠሩት? የአረብ ክርስቲያን አምላክን ማን ብለው ነው የሚጠሩት? እንደ ቋንቋቸው በአረበኛ አላህ ማለት ፈጣሪ ማለት ስለሆነ እነሱ ደግሞ የራሳቸውን ፈጣሪ አላህ ይሉታል። ክርስቲያን ሆነው ማለት ነው። አላህ ቢሉትም በራሳቸው ቋንቋ ነው እንጂ የሙስሊሞችን አላህ እንዳልሆነ 100% አረጋግጥልሃለሁ። ስለዚህ አላህ ብለው ነው የሚጠሩት አይደለም? ታዲያ ሙስሊም አልተባሉም እነሱ? አላህ ብለው ነው የሚጠሩት አላህ ብለው ይጠሩታል። አላህ ማለት እኮ በአረበኛ ፈጣሪ ማለት ነው አልኩ። ፈጣሪ ማለት ነው። ይህ ከሃይማኖት ጋር አላህ ማለት ፈጣሪ ማለት ነው የሚለውን አሳይና ፈጣሪ ማለት ነው ምንድን ሌላ ትልቁ ላይ ፈጣሪ ማለት ካልሆነ አንተ አሳየን ታስረዳኝ። ፈጣሪ ማለት ነው ያለው ደግሞ ትልቁ አልተለገኝ እና ሙስሊም ከሆኑ ለምን ቆይ አሁን ሁሱ ላሳየው ይችላሉ። ሲጀመር ቆይ አንዴ እሺ ቆይ ታረጋጋ መጀመሪያ ማለት ነው። እና እነሱ አላህ የሚሉት የቁርአኑን አላህ ነው። ይሄን መልስልኝ። አሁን አሳየን የተባልሽ ለተናገርሽው ነገር የቁርአኑን አላህ ነው ወይ? የቁርአኑን አላህ ከሆነ ለምን ሙስሊም አልሆኑም? ቶሎ በል መልስ። ማስረጃ አሳይ አውጪ። አላህ ማለት ፈጣሪ ማለት ነው መልስልኝ። የቁርአኑን አላህ ከሆነ ለምን ሙስሊም አልሆኑም? ማስረጃ ማሳየት ትችያለሽ አትችይም? እዚህ የማያውቁት ሙስሊም ክርስቲያኖች እያስገባህ እንትን ማለት አይደል? ይሄ ነው የመጨረሻ ንግግራቸው። ያቸው አይደለ? የማያውቁትን ክርስቲያኖች አንቺ አሁን በአንቺ ቤት አውቀሽ ምተሻል። አንቺ አዋቂ ሆና እየተናገረች ነው። አላህ ማለት ፈጣሪ ማለት ማለች። አላህ ማለት ፈጣሪ ማለት አይደለም። አያቸው አይደለ? እሷ የምታውቀው ክርስቲያን ሆና የማያውቀው ክርስቲያኖችን እያስገባቻል። ፈጣሪ ማለት አልኻሊቅ ማለት ነው። እሺ በአረበኛ አላህ ማለት ፈጣሪ ማለት ነው አለች። ጭራሽ የአረበኛ አስተማሪ ሆኖ እኮ ገብተው ቅዱሳኖች ገብተው እዚህ አስተማሪ ሆኖ የአረበኛ ማለት ነው። ማስረጃም ወፍ አላህ የሚለውን ስም ጣልታቸው ልትሞቱ ነው አይደለ? ነገር ግን በአንደበቷ ተናገረች። ክርስቲያን የአረብ ክርስቲያን አሉ ወይ? አሉ። አምላክን ማን ብለው ነው የሚጠሩት? አላህ
የአረብ ክርስቲያኖችን መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ድረስ ባሳያችሁ አምላክን አላህ ነው ብለው የሚጠሩት። ወላሂ ኢትዮጵያ ክርስቲያኖች በደንብ አዳምጡ። አላህ የሚለውን ስም ግን የአምላክ ስም አይደለም እያሉ ያስክዷቸዋል። ይልቁንስ እግዚአብሔር የሚለውን ስም ከኢትዮጵያ ውጭ ሌላ ማን ዓለም እንደሚጠቀምበት ስጡን ማስረጃ በሏቸው። ወፍ ከኤርፖርት ይዛቸው አታልፉም። ይህን ስም የአረብ ክርስቲያን ኦርቶዶክስ አሉ አይደል ግብፅ ላይ። እነዚህ አካሎች አምላክን ማን ብለው ነው የሚጠሩት? አላህ ብለው ነው የሚጠሩት። እግዚአብሔር ብለህ ብትጠራ በካልሶ ነው የሚል ዞር በል ይሄን አምላክ አላውቅም ነው የሚል። እንደዚህ መስቀል አንጠልጥሎ ማለት ነው። አምላክን የአረብ ክርስቲያኖች አላህ ብለው ነው የሚጠሩት። ይህን ይመስላል። እሺ ሳላህ ለልጅቷ አሳየት። ጥቅሶቹን ትነግረኛለህ፣ እኔ ከፍትላታለሁ። እሺ አለሽ ሳላህ በቃ አንተ አስረዳት ማለት እንደሆነ። ከዛ ደግሞ ያው የጠየቅኩን ጥያቄ ኦሮሞኛ ነው መሰለኝ ልጅቱ የምትችለው፣ በኦሮሞኛ አስረዳት ሳላህ። ኦኬ አይ አማርኛው ስለሆነ እኔ ፋይል ያለው በኦሮምኛው ጥቅሶቹን ቦታቸውን ትነግረኛለህ። በኦሮምኛ ንገራት በኦሮምኛ። ኦኬ እሺ ይታያል ካሜራው? ይታያል። ኦኬ እሺ መጀመሪያ እንግዲህ ማሳይሽ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ያለው ነው። ይሄ ምንድነው? ኢየሱስ የራሱ ኦኬ ለካ አማርኛ ነው እያወራ ያለሁት። መጀመሪያ እንግዲህ ኦኬ እሺ ትንሽ ኔትወርክ ይዞኛል። ዱራ ከስጥ አገር ሲሱ ኢየሱስ ዋቀዮ ቀባ ኡማ ቀባ ጀቹዳ ኢኒ ገብረ ኢሳቲ ዋቀዮን ሞቱ ኡማ ኢሳቲ ኦኬ ከነ አርገኑ ወንጌለ ዮሐንስ ቦቆና ዲዳማ ለኮፍሰ ቁደቶር በረቲ ማጀራ ኢየሱስ ሞ አነሂን ቀቢን አኒ አማ እዩ ጋራ አባቲ ኦልሂን ባኒ ጋሩ ኦቦሎት ኮ ኦኬ እዚህ ጋር የሆነ የሰረዙት ነገር አለ። ባይዘ አኒ ጋር አባ ኮቲ ፊ አባ ኬሰኒ ጋራ ዋቀዮ ኮቲ ፊ ጋራ ዋቀዮ ኬሰኒ ኦል ኒ ባሃ ጀሬት ኒ ዱባታ ይጩ አስራት ማጀሬ ዱባታ አኒ ጋራ አባ ኮቲ ፊ ጋራ አባ ኬሰኒ ጋራ ዋቀዮ ኮቲ ፊ ጋራ ዋቀዮ ኬሰኒ ዴማ ጀሬት ኒ ዱባታ ይጩ ማል ቀባ ጀራ ዋቀዮ ኪየ ቀባ ጀራ ኩን jechuun uumaa ofii qabaa jechuudha. Kanaaf namni waaqayyo ofii qabu tokko deebi'ee mootu waaqayyo ta'uu hin danda'u jechuudha. Okay? Kan waaqayyo qabu uumamaadha malee uumaa miti. Yesuus mootu waaqayyo mataa isaa qaba. Kanaaf uumaa ta'uu hin danda'u. Okay? Inni uumamaadha malee uumaa ta'uu hin danda'u jennee dubbannaa jechuudha. Kanaa kan ibsu mootu wangeelaa Yohaannis boqonnaa 20 lakkoofsa 17 irratti jechuudha. Kana malees Yesuus ofirraa ka'ee waan tokkollee gochuu akka hin dandeenye wangeela Yohaannis boqonnaa 10 lakkoofsa 35 irratti ni dubbata. Okay. ከራሱ ምንም ማድረግ እንደማይችል የሚናገረው 10:35 ነው አይደል? ሁሱ በኦሮምኛ ላይ ስለሚጣፋብኝ ወይስ አማርኛውን እያመጣው ከኦሮምኛ ጋር እንትን ላድርገው? አሳየት ወይ ልትርጉም? ቆይ እንትን ላድርግ። በአማርኛው ስለሆነ ፋይል ያለው ያስቸግራል ወደ ኦሮምኛ ለመተርጎም። እንደዚህ ላድርግ። በቃ አማርኛውን ከፍቼ ወደ ኦሮምኛ ራሴ መፍታት እችላለሁ። ዮሐንስ 5:30 ላይ ወጣ። 5:30 ነው። ቆይ አያ ቆይ እዚሁ ጋር ተረጉማቸዋለሁ። እንደዚህ በዚህ ስለሆነ ያጠራቀምኩት ሊያዝላችሁ። እሺ ትንቢተ ኢሳያስ ረቲ ኦኬ ኢሳያስ ማጀሪ ዱበታ ወረች እንዴ? ኦኬ የሰማች ከሆነ አማርኛውን እያነበብኩ መተርጎም እችላለሁ። ወንጌል ኢሳያስ ኦኬ ትንቢተ ኢሳያስ ምዕራፍ በቆና ፍቶ ሚላም ለኮስቶ ኮረቲ እነሆ ደግፌ ያስኩት ባሪያ የጀዳ አኒ ገብሪቸ ከየከና አነቱ ቀባ ጀደ ዱበታ ማል ጀደ ዱበታ ገብሪቸ ከየ ጀደ ዱበታ ይቹራ ከናፍ ኢየሱስ ገብረ ዋቃቲ እኒ ዋቃሚቲ ገብረ ጀቹን ሞቱ ባሪያ ይቹራ ገብሪ ሞቱ ደቤት ኡማታው እንደንደው ጀቹራ ካና መለሳ ከኤርጋማ ተኤ ወንጌል ዮሐንስ በቆና ኩደቶር ባለኮስ ሰዲ ራቲ የዘላለም ህይወትም አንተ ብቻ እውነተኛውን አምላክና የላከው እንጀራ እጅሩን በረበራ ከን አርገሙ ዋቀዮ ቶኮተ ኤፊ ኤርጋማ ኢሳ ኢየሱስ ክርስቶስን አመኑዳ ጀዳ ኦኬ ዋቀዮን ኢሳ ቶኮዳ አከሱመስ ደግሞ ኤርጋማ ኢሳ ኢየሱስ ክርስቶስን አመኑዳ ጀዳ ከናፍ ከጅሩ በረበራ ከቲን አርገኑ ዋቀዮን ቶካ ከተኤፊ ኢየሱስ ሞቱ ኤርጋማ ከሳ ተኤ አመኑዳ ማለ ኢየሱስ ዋቃ ነምኒ ጀደ አመኔ ገነታ ዮኪን ሞቱ ጅሩ በረበራ አርጋታ ጀደቲን በከቶኮሌ
hin barreeffamne jechuudha. Ergamaa akka ta'e Wangeela Yohaannis boqonnaa 8 lakkoofsa 26 akkasumas boqonnaa 8 achumarratti boqonnaa lakkoofsa 28 irratti ni arganna. Kana malees ደግሞ Yohaannis boqonnaa 12 lakkoofsa 49 irratti ni arganna. Bakka garaagaraatti ni arganna jechuudha. Akka ilma namaa ta'e mootu Wangeela Yohaannis boqonnaa 8 lakkoofsa 40 irratti ani ilma namaati jedhee dubbate jechuudha. Kana malees Xiimotewos boqonnaa 2 lakkoofsa 5 irratti ilma namaa akka ta'e dubbata. Maatewos boqonnaa 16 lakkoofsa 27, Maatewos boqonnaa 10 lakkoofsa 23 bakka garaagaraatti Yesuus ergamaa fi nabiyyaa akka ta'e dubbata jechuudha. Ilma namaa akka ta'e የሰው ልጅ jechuun ilma namaa jechuudha. Kana malees immoo nabiyya akka ta'e Wangeela Maatewos boqonnaa 13 lakkoofsa 57 irratti nabiyya akka ta'e dubbata. Akkanumas ደግሞ Wangeela Maarqos boqonnaa 6 lakkoofsa 4 irratti dubbata. Bakka garaagaraatti Yesuus uumamaa akka ta'e ni ibsa jechuudha. ምዕራፉ ኢንሻአላህ ጊዜ ብራት ይፉና ሁሱ ባጭሩ ነው የነገርኳቸው። አማርኛውን በተወሰነ ረፍሊ እየተረጎምኩኝ ስለሆነ ወይስ ተከ ተመልሳለች። አክሳ እየሰማሽኝ ነው? እየሰማሽ ነው? ሰላም አለይኩም። ወአለይኩም ሰላም። አሁን ሙስሊም ማለት ደግሞ ሙስሊም ማለት አሰላም አለይኩም ይደረጋል። ሙስሊም ማለት ማለት ተርጉም ሰላም አለይኩም ሙስሊም ተወርባደስ አማሪ ፋስኒ ሃይ ተነረም ሰላም። ኦኬ እሺ። ሙስሊም jechuun maal jechuudha? ሙስሊም ማለት ምን ማለት ነው ጥያቄውና ሙስሊም jechuun ከረቢፍ ajajame jechuudha. Okay, jechi Islaama jedhu kun hiika lama qaba. Tokkoffaarratti submission jechuudha. Kana jechuunis Rabbiif ajajamuu jechuudha. Hiikaan lammaffaa mootu nagaa jechuudha. Yookiin mootu peace, salaam jechuudha. Kanaaf Islaam jechuun Rabbiif harka kennu, Rabbiif ajajamuudha. Muslima jechuulleen mootu hiika lama qaba. Tokkoffaarratti taazaaj jechuudha. Taazaaj jechuun maal jechuudha? Kan Rabbiif ajajame jechuudha. Muslima jechuun kan Rabbii tokkochaaf Rabbii lamaaf osoo hin ta'in Rabbii sadii akka uummanni kiristaanaa jiru osoo hin ta'in Rabbii tokkotu jira. Kanaaf Rabbii tokko san qofaaf ajajamuu jechuudha. Isaaf harka kennu jechuudha muslima jechuun. Ishi Rabbiif qofa harka kennu yookiin immoo ajajamuu jechuudha. Kana itti fuudhan gaaffii yoo qabaatte. Aksa gaaffii yoo qabaatte itti fufi. Namni biraa waan jiruuf ka gaaffii qabu gara isaanii akka deemu. ኦኬ ሚውት ላይ ናት እና እሺ ሁሱ መቀጠል ትችላለህ። ያው ቅድም ያልኩም ጉዳይም ስላለ የተወሰነ ደቂቃዎችን ብንወስድ ደስ ይለኛል። ኢንሻአላህ መርሐባ። ዳንኤል ጥያቄን ጨርሰሃል? አንድ ጥያቄ አለኝ የመጨረሻ አደርገዋለሁ። መርሐባ ልጨርስልሽ በዛና አምላክ አላህ ሱብሓነሁ ወተዓላ ከፈጠረን በኋላ በነፍስ ደረጃ ይዛኔ አናግሮናል ሁላችንንም። አለስቱ ቢረቢኩም ብያችኋለሁ ብሎ በቁርአን ላይ ገልጾልናል። እኔ ጌታችሁ አይደለሁምን? ቃሉ በላ ነፍሶችን ምን አሉ? አዎ በእውነትም ጌታችን ነህ ብለው መስክረዋል። ለዚህ ነው ሰዎች ከእናቶቻቸው ማህፀን ከመወለዳቸው በፊት ሙስሊም ተደርገው በነፍስ ደረጃ የዛን አላህ ሱብሓነሁ ወተዓላ የእርሱን አምላክነት አንድነቱን አምላክነቱን አስመስክሯቸዋል፣ መስክረዋል፣ አምነዋል። ነፍሳችን ቀድማ ነው የተፈጠረችው እና የዛኔ አለስቱ ቢረቢኩም ጌታችሁ አይደለሁምን? ቃሉ በላ አዎ በእውነት ነው። እሺ ነብዩ ዋን ደርሰሰ ነብይ መሐመድ ኢንሻአላህ አስረዳት። ብለህ ታምናለህ ወይንም አላህ አለ ብለህ ታምናለህ? ክርስቲያን ነሽ? ሄሎ አይደለሁም ሙስሊም ነኝ። ማለት በቅርብ ነው የሰለምኩት። እሺ አዎ ጥያቄሽ ምንድን ነው? እሺ ኢልሃም የትሽ ናቸው? ሁሱ ሻሃዳ መያዝ ትፈልጋለች። ከዛ
ሰላም መያዝ እንደምትፈልግ እና መቀበል እንደምትፈልግ አውራት በኦሮሞኛ። ኦኬ ሰላም አለይኩም እንደገና ሰገደን ኪያክሳ ቆይቶ ነው ይደርሳል። ሻሃዳ ቀበቱ በርባድ ሻሃዳን ቀበቱ በርባድ kanaaf shahaadaa jechuun misirnata ragaa baataa jechuudha. Kanaaf afaan arabiffaatiin husuu wajjin jettee afaan oromiffaatiin immoo tu'anii hiikaa isaa sitti himaa jechuudha. Husuu ba'arabinyaa ta'ala kazaanii turgumuun dhaga'ataloo ishee isa duuka jetta ishee yemmuu inni jedhu ati isa hordoftee isa duuka jetta hiikaa isaa immoo tu'anii sitti hima. Husuu qaxxale. Ashhadu ሚለውን በይ አሽሀዱ እሱ ሚለውን በይ ላኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ። ሳላህ ትርጉም ንገራት።